ማርያምን ነው የምላችሁ። አሁን ምነግራችሁ ነገር አታምኑኝም። ምን መሰላችሁ? ቲክቶክ ላይ አሁን እንግዲህ የኛው አካውንት ዜሮ አካውንት ነው። ምንም አይነት ፎሎወር የለውም። ማርያምን ነው የምላችሁ። 2000 ምናምን የምትሞላ የሆነ አካውንት ነበረኝ። ያን አካውንት ትቼ በአዲስ አካውንት ነው እዛ ላይ ብዙ ቪው ማግኘት እችላለሁ። ለምን ያን አካውንት እንደተውኩት ልንገራችሁ። አካባቢያችን ካሉ ሰዎች ልርቅ። መብርሃንን ኮመንት ላይ ገብተው ጥሩ ነገር ይጻፉ። እኔ ደስ አይለኝም። ለምን ከልባችሁ አይደለም የሚጽፉት። ከምሬ ነው። ቡና ቁርስ ነው እያረጉኝ የነበረው ከምር የሌለ ማለት ነው። በቃ እንዳልሰራ ቲክቶክ እንቅፋት የሆኑኝ ሾክ የሆኑኝ ስራመድ እየወጉኝ ኮረኮንች የሆኑ ሰዎች ነው አካባቢያችን ያሉት። አሁን የኔ ቪዲዮ አሁን ሪፖርት ይደረጋል። ሰው እንዴት 1000 ቪው ምናምን ላይክ አገኘ ተብሎ ሪፖርት ይደረጋል በእኔ ላይ? እንዲህ አይነት ሰው ነው አካባቢያችን ላይ ያለው። እንደዚህም ሆኖ ለመለወጥ እየተጋጋጥን ነው እና በቻላችሁት መጠን ቅን ኢትዮጵያውያን ፎሎ እና ላይክ እያረጋችሁ ደገፍ ብታረጉኝ የሌለ ይመቸኛል። እና ማለት የፈለግኩት ይህንን ነው። እና ምን መሰላችሁ ወንድሞቼ፣ ከምሬ ነው ምላችሁ። እኔ ለመለወጥ ማለት አካባቢ የሆነ ቼንጅ ማድረግ አለባችሁ። ማርያምን እኔ ቲክቶክ አካውንት 2000 ምናምን አንትቼ አሁን በዜሮ ማለት ነው። በቁጥሬ አይደለም ሁላ የከፈትኩት በኢሜይል ነው። ለምን በቃ ከነሱ ጋር ኮንታክት ማድረግ አልፈልግም ማለት። አሁን ቲክቶክ ያመጥልኛል ከቀፎ ጋር ኮንታክት ዶንት አሎ ነው የምለው። በቃ እኔ አየለ ዶንት አሎ አልፈልግም። የነሱ ላይክ ምን እንደሆነ አውቃለሁ። እኔ ቡና ቁርስ ነው የነሱ ላይክ። የነሱ ኮመንት እርግማን ነው። ጥሩ ኮመንት እንኳን ይጻፉ ማለት እና እዚህ አካባቢ የሚያውቃችሁ ሰው እንድትለወጡ አይፈልግም። በቃ ከምሬ ነው። አዲስ ነገር እንድትጀምሩ አይፈልግም። እዛ ሁለት በሁለት የሆነ ቤት ውስጥ እንድትቀሩ ነው የሚፈልገው ሰው። ለምን እንደሆነ አላውቅም። እኔ ብቻ በቻላችሁት መጠን ይሄን ቪዲዮ ላይክ እና ሼር እያደረጋችሁ በቃ የሌለ ማለት ነው እንመቻች። እስኪ ላይክ ፎሎ እያደረጋችሁ ቪዲዮዎቼን ደግሞ እንደምትወዱት አልጠራጠርም። ይህን ቪዲዮ እስካሁን ስለተመለከታችሁ አመሰግናለሁ። ወዳችኋለሁ ወንድሞች።